በመጀመሪያ ሁላችሁም እንኳን አደረሳችሁ ማለት ተፈልጋለሁ። መስቀል ያው የሰላም አርማችን ነው፣ የሰላም ምልክት ነው። ሰላም የተደረገበት የተጣሉት የታረቁበት ነው መስቀል ሰውና እግዚአብሔር ሰውና መላእክት ነፍስና ስጋ ተጣልተው ነበረ። ሰባቱ መስተጻረራን የሚባሉት የታረቁት በቅዱስ መስቀሉ ነው። ስለዚህ ቅዱስ መስቀል ከዚህም ባለፈ ደግሞ ለ300 ዓመታት በላይ ተቀብሮ የኖረው የወጣበት ዕለት ነው። የክርስቶስ በዓል ነው። እርሱ በመስቀሉ ለዓለም ሰላምን የሰጠበት በዓል እንደመሆኑ በዓሉ ለዓለም በመስቀል መገኘቱ የሰዎች ልጆች ክፉ የሚሰሩ ሰዎች የሚሰቀሉበት ስነ ስርዓት ተቀይሮ የሁላችንም ጠላት የሆነው ዲያብሎስ በመስቀል ድል የተደረገበትን ለዓለም በማስተማሪያ መንገድ የምናከብርበት በዓል ነው። እንግዲህ የመስቀል በዓል በየዓመቱ የሚከበር በዓል ነው። ይህም በመሆኑ ኢትዮጵያውያን ኦርቶዶክሳውያን በሙሉ በናፍቆት የሚጠብቁት ነው። ምክንያቱም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ውበቷ በዓለም ላይ የሚታይበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሉም ተከታይ ሆነው ምእመናን በሙሉ አሸብርቀው ደምቆ የሚታዩበት ክርስትና ሃይማኖታቸውን የሚገልጡበት ትልቅ በዓል ነው። ለኢትዮጵያ እንግዲህ መስከረም በጣም ብዙ በዓሎችን ይዞ የሚመጣ በዓል ነው። የመስቀል በዓል ከዚህ ሁኔታ ጋር ተጠማምሮ መከበሩ ልዩ ያደርገዋል። የመስቀል በዓል እግዚአብሔር በወደደና በፈቀደ መጠን በልዩ መንገድ በዓለም አቀፍ ደረጃ ዓለም አቀፍ ይዘት ያለው በዓላችን ነው። ለኢትዮጵያውያን መስቀል እንግዲህ እጅግ በጣም ብዙ ትርጉም ያለው በልዩ ልዩ ብሔረሰቦች ልዩ ቦታ ተሰጥቶት የሚከበር ለቤተክርስቲያኒቷ ደግሞ ተቀዳሚ በዓሏ ነው። ሁሉም ነገር በመስቀል ይከናወናል ቤተክርስቲያን ውስጥ። ይህንን በዓል ግን ለዓለም በማስተማሪያ መንገድ የምናከብርበት በዓል ነው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውብ የሆነ ትልቁ በዓል እንደመሆኑ መጠን በዛ ላይም ደግሞ በዩኔስኮ በዓለም አቀፍ ቅርስ ደረጃ ተመዝግቦ ያለ በዓል እንደመሆኑ መጠን ሁሉም ሰው በሰላም ማክበር አለበት። ይሄንን ኢትዮጵያውያን በሙሉ ያውቁታል። ይሄን የሰላም አርማ የሆነውን ክርስቶስ በደሙ ሰላምን ያወጀበትን ሞትን ጥልን የገደለበትን የተለያዩትን አንድ ያደረገበትን በዓለ መስቀልን ስናከብር እንግዲህ ሁላችንም የተጣላን ታርቀን የተለያየን አንድ ሆነን ሊሆን ይገባል ብዬ ነው የማስበው። ሃይማኖት አባቶች እንግዲህ ወንጌልን በመስበክ የተጣሉትን በማስታረቅ እውነተኛውን የእግዚአብሔርን ወንጌል በመስበክ የተጣሉት እንዲታረቁ የተለያዩት አንድ እንዲሆኑ ስለ ቤተክርስቲያን እድገት ስለ ሀገር እድገት ትውልዱ መስራት እንዲችል ተግተው ማስተማር ነው ያለባቸው። ከአባቶች የሚጠበቀው ይሄ ነው። ሌላው ኢትዮጵያውያን ሽማግሌዎች በነበረው ትውፊት መሰረት እንዲሁ መስቀል በነገራችን ላይ የተጣሉት የሚታረቁበት ነው የሚታረቁበት በዓል ነው። ምክንያቱም መስቀል የጋራ በዓል ነው፣ የአደባባይ በዓል ነው። ስለዚህ ሰዎች በእምነት ሳይገደቡ የተለያየ ሃይማኖት ያላቸው ጭምር አብረው የሚበሉበት አብረው የሚጠጡበት አብረው ቡና የሚጠጡበት አብረው ዳቦ የሚቆርሱበት ታላቅ በዓል ስለሆነ መስቀል የተጣሉት የሚታረቁበት ታላቅ በዓል እንደመሆኑ መሰረት ሽማግሌዎች እናቶች የተጣሉትን በማስታረቅ የተለያዩትን አንድ በማድረግ ሰላምን በመስበክ ፍቅርን በመስበክ ማክበር ያስፈልጋል ብዬ አስባለሁ። የሁላችንም ጠላት የሆነው ዲያብሎስ በመስቀል ድል የተደረገበትን በዓል ስናከብር ልዩ የሆነው ስሜታችንን ትተን ስጋዊ ስሜታችንን ትተን ሰማያዊው ንጉስ ክርስቶስን አስበን የምናከብርበት በዓል ስለሆነ ይሄ በዓል ያማረ እንዲሆን ሰይጣን የሚደሰትበት ሳይሆን ለኛ ዓለምን ሁሉ በቃሉ ያስገኛ አምላክ ሲሆን የኛን ድህነት በመስቀሉ ላይ ያሳየበትን ብቻ አስበን መስቀሉን እናከብራለን የምንል ሰዎች በሙሉ እውነተኛው አምላካችን ዋጋ የከፈለልን በዚህ ዓለም ስላልሆነ እዚህ ዓለም እንዲሆን የምንፈልገውን ሐሳብ ትተን የዘላለም ርስት የምንወርስበትን የእግዚአብሔርን መንግስት የምናገኝበትን ሐሳብ በማንጸባረቅ በዓሉ እውነተኛውን ክርስቶስን የምናይበት ስጋዊ ሐሳቦቻችንን በሙሉ
ትተን እርሱን የምናከብርበት በዓል እንዲሆንና በመስቀሉም የተከፈለው ደግሞ የደም ቤዛ ስለሆነ እሱን በማሰብ ብቻ በዓሉ ያማረ እንዲሆን ሁሉም በዚህ መንገድ እንዲገነዘበው አደራ ለማለት እወዳለሁ። ወጣቶች የሚጠበቀው ወጣቶች እውነት ለመናገር አሁን በዓልን የሚያከብሩት በታላቅ ስሜት ነው፣ በታላቅ ወኔ ነው። ደመራውን በመደመር ጫካ ሄደው እንጨት ቆርጠው ግንዱን ፈልጠው ጭራሮውን አቅርበው ደመራውን ደምረው ነው በዓሉን የሚያከብሩት። ስለዚህ ልክ እንደ ደመራው ሁሉ ወጣቶችም አንድ ሊሆኑ ያስፈልጋል። እንግዲህ ደመራ የሚደመረው የተለያዩ እንጨቶች አንድ ላይ ሆነው ነው። እዚያ ላይ ዕጣን ይጨመርበታል፣ በእሳት ይለኮሳል፣ ይቀጣጠላል ማለት ነው። ወጣቶችም በእውነት በሱስ ባልባሌ ነገር በተለያየ ሁኔታ የተያዙ ወጣቶቻችን ከዚያ ከሱስ ወጥተው ከወደቀ አስተሳሰብ ካረጀ አስተሳሰብ ወጥተው የተለያዩት አንድ ሆነው ልክ እንደ ደመራው አንድ በመሆን በደመራው ላይ ዕጣን እንደተጨመረበት ሁሉ ፍቅርን ጨምረው አንድነትን ይዘው ከዘረኝነት ከጎሰኝነት ከመገፋፋት ወጥተው ወጣቶቻችን በዓለ መስቀሉን በዚህ መልኩ ነው ሊያከብሩ የሚገባው። መስቀል እንዲሁ ምን ጨፍርበት አይደለም፣ ምን ጠጣበት አይደለም፣ ሌላ ቁማር ምን ጫወትበት አይደለም። መስቀል ሃይማኖታችን ምን ገልጥበት ኢትዮጵያዊ ትውፊታችን ምን ናሳይበት ታላቅ በዓል ነው። ስለዚህ ክርስትናችንን ለመግለጥ ካለባበስ ጀምሮ አለባበሳችን ነጭ ለብሰን ኢትዮጵያ ሚሸት ማንነት ይዘን ይልቁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ቤተክርስቲያኒቱ የምትሰብከው ሰላምን ነው። ከመጀመሪያው ጀምሮ እስከ መጨረሻው ሰላም ነው የምትለው ቤተክርስቲያን። ልጆቿን ሰላም ብላ ተቀበላለች፣ ስታሰናብታቸው በሰላም ግቡ ብላ ነው የምታሰናብተው። ቤተክርስቲያኒቱ የሰላም ምንጭ ናት፣ የሰላም ሰባኪ ናት፣ የሰላም መገኛ ናት። ስለዚህ ልጆቿም ቤተክርስቲያኒቱን ሊገልጧት ያስፈልጋል። ሰላም በመሆን ይቅርባይ በመሆን የተጣሉትን በመታረቅ የተለያዩትን አንድ በማድረግ የወጣትነት ጊዜያቸውን ለቤተክርስቲያናቸው ለሀገራቸው እድገት ሰጥተው ቤተክርስቲያናቸውንም ሀገራቸውንም ለማሳደግ የራሳቸውን ኑሮም ለመለወጥ እንዲሁ በመንፈሳዊነት እንዲያከብሩት ነው ማሳሰበው። በተለያየ መንገድ ይሄንን በዓል ለማየት የሚመጡ ይኖራሉና እነሱንም ጤናማውን የክርስቶስን ሐሳብ የምናስተላልፍበት በዓል እንዲሆን በተለይ ኢትዮጵያውያን እንግዲህ ከዓለም የሚመጣ ሰው ጤናማ የሆነ ሐሳብ ብቻ አይኖረው። በዓሉን በጥሩ መንገድ አይቶ ለመሄድ የሚመጣ አለ። ሁለተኛም በዓሉ ላይ የምንገኘው ኢትዮጵያውያን ማንነን ምንድናቸው ብሎ የሚገመግምበት መንገድ ይኖራልና መገማገም ዓለማዊ ጠባይ ነው። ንግስት ሳባን ብናነሳ ሰለሞንን ለመፈተን ሄዳለች። እሱም ብዙ ፈትኗታል፣ በቀላል እጅ አልሰጠችም። ኢትዮጵያውያንም ለክፉ ሐሳብ በቀላል የምንረታ አለመሆናችንን ጭምር የምናሳይበት በዓል መሆን አለበትና በዓሉ ላይ የሚመጡ ሰዎችን የምናስተናግድበት መንገድ ቤተክርስቲያኒቷን ሊወክል ይሄ ቤተክርስቲያኒቱ የኢትዮጵያ ቤተክርስቲያን የምትገለጥበት በዓል ስለሆነ እዛ በዓል ላይ የሚመጡ ሰዎችም ምናያቸው የሚያጸይፉ ነገሮች አሉ። ኢትዮጵያውያን እንደመሆናችን የሚያጸይፉ ነገሮችን ፍለፊት ከሚታዩበት መንገድ ቢያንስ ወደ ጓዳ ብንወስዳቸውና ኢትዮጵያዊ ማንነታችንንም የበለጠ ብናንጸባርቅበት የሚል መልእክት ነው ያለኝ።